አብዛኛው ሰው አርሶ ከዛ በኋላ ያረሰውን አጭዶ በዛ ነገር ተደስቶ ደግሶ ዘክሮ ድሮ ተደስቶ መኖርንና ከዛ በኋላ ደግሞ የሚያስቸግሩትን ወራት ደግሞ ቆጥቦ በተወሰነ ጊዜ ደግሞ ተቸግሮ ቢሆን አልፎ ቀጥሎ ወደ ማረስ ገብቶ ተድላን እየጠበቁ ልፋትን ደግሞ እየተወጡ መኖር በቃ የኢትዮጵያዊ ፍልስፍና የሚመስል ነገር እንዳለበት ማየት እንችላለን። ከተማም ቢሆን ሸምቶም ይሁን ነግዶ በሌላም ስራ ውስጥ ይህንን ዑደት የገጠሬውን ዑደት ይዞት እየመጣ እንደሆነ እናያለን። እና ብዙ ጊዜ እድገት፣ ስልጣኔ፣ ብልጽግና ሲባል ከዚህ ዑደት ውስጥ የመውጣት ልክ ይሄ ዑደት ችግር ያለበት ዑደት እንደሆነ ልክ መሰበርን የሚገባው ሳይክል እንደሆነ ብዙ ጊዜ ሲጠቆም ሰማለሁ። እና ድህነትን ሮማንቲሳይዝ ማድረግ አልፈልግም፣ የሚፈልግም ሰው ያለ አይመስለኝም። ግን ምናልባት ይሄ የኢትዮጵያዊው አስተሳሰብ ነገን ታምኖ ማከማቸት ብዙ አያስፈልገኝም፣ እተጋለሁ፣ እለፋለሁ፣ የለፋውበትን ደግሞ ተደስቼበት አስደስቼበት እኖራለሁ የሚባለው ነገር እንደ ፍልስፍና ሊቆጠር አይገባውም ወይ? እንደ ፍልስፍና ብቻ እውነትም ነው ልንገርህ፣ ፍልስፍና ብቻ አይደለም። እሺ እውነት መጨረሻ ላይ እኮ በመስጠት ነው ሰው ደስ የሚለው። ሌላ ደስታ የለውም። በጣም ያገኘ ሰው መጨረሻ ላይ በመስጠት ነው ደስ የሚለው። በእኔ እምነት ልንገርህ፣ መጨረሻ ላይ ሰው ክርስቶስን ያገኘዋል። በክርስቶስ ደግሞ እግዚአብሔር አብን ያገኛል። አለ እድገት አለው ራሱ የአብ የወልድ መንፈስ ቅዱስ መኖሪያ ይሆናል። አብን ዓለም ቦታ አድርጎ መኖር የሚሉት ነገር አለ። እግዚአብሔርን ዓለም ቦታ አድርገው ስትኖር የእግዚአብሔር ባህሪዎች በአይብል ላይ ከተጠቀሱት ባህሪዎቹ አንዱ ልንገርህ፣ አንዴ ያ ልጁን እስኪሰጥ ድረስ ዓለምን መውደድ ነው። ስለዚህ በእግዚአብሔር አብ እኖራለሁ ብለህ ያለችን አንድ ነገር ለሰው ማሰጥ ከሆነ ከተረፈ ማለት ነው በእግዚአብሔር አይደለም፣ በፍጹም ከእግዚአብሔር አይደለም። በመስጠት ነው እግዚአብሔር ያስተማረን። ስሰጥ ነው እኮ አንዷ ስንዴ ስሰጠው ነው ለአፈሩ እኮ 100 ሆና የምትወጣው። በስብሳለች እኮ ስጥላት እኮ አሁንም አትስጥ ነው። የትንሣኤ ላይ ትልቁ ትንሣኤ ሲሆን አሁን 40 ቀን ውስጥ ገብተናል። ስለ ትንሣኤ ላይ አንዱ ፈተና ምን መሰለበት? ቤተ አይሁድ ያልኩ የባቢሎን ስርዓት የሚያመጣው ገንዘብ ነው። ተነስቷል ብለው ተናገሩ፣ እንዳትናገሩ ብለው ገንዘብ ሰጧቸው ይላል። እስከዛሬ ድረስ በቃ አልተነሳም፣ ሰው ሰርቀው ጥሎ ተብሎ ይወራል ይላል። ገንዘብ ቅድም ብያለሁ የሰው ልቦና በዘንብ ይይዛል። ስለዚህ በትንሣኤ ዘመን ላይ የሚመጣበት መንፈስ ገንዘብን ሮንግሊ እንድትወድ የሚያደርግ መንፈስ ነው የሚመጣው። ገንዘብ ትክክል ነው፣ ሰርተህ ታገኛለህ፣ ዘርተህ ሲበቅልልህ። በአንድ ሀገር ይላል ጠቢቡ ሰለሞን እርሻን የሚወድ ንጉሥ ካለ መልካም ነው ይላል። መቆፈር አለ ያጣቀዋል። እርሻ የሚወድ እርሻ ማለት ዘሩን ዘርቶ አርሶ ኮትኩቶ ኮፍ ከምናምን እየጠበቀ ሂደት አለው። በእርሻ ውስጥ ታድግበታለህ። ፕሮሰስን የሚቀበል የሚወድ በማድግ በራስ ውስጥ የሚያድግ ስርዓት ካለ ማለት ንጉሱ የግዴታ ሰውየው መሆን የለበትም ካለ ነው መልካም የሚሆነው። አቋራጭ እኮ የምንወደዋል አንድ ነገር አንተ ይሄን ነገር ራስ ብትፈጥረው እንዴት ነው ያለህ ደስታ? በጣም አግኝተኛል። ኢኮኖሚክ ቲዎሪዎች ይኖራሉ ከዛ ውስጥ ግን መጨረሻ ላይ የምትደርሰው እግዚአብሔር ጋር ከምትደርስ ለሰዎች በመስጠት አብረህ መኖር ነው ግቡ እኮ። ኢኮኖሚክስም እኮ ሪሶርሱን በትክክል ተካፍለ ነው በዓለም ላይ ያለውን አግባብ ባለው መንገድ እንካፈለው ነው የሚለው ቲዎሪው። ፐርፌክት የኮምፒቲቲቭ ማርኬት ተብለው ዝም ብሎ የሚያስቀምጥ ኢኮኖሚው እንደዛ ነው የሚለው። ከዛ በኋላ ያለው ያው ብድናው እንዳለው ነው። ስለዚህ አሁን የመጣው ቅድም ብያለሁ ክላሽ ኦፍ ሲቪላይዜሽን ስናነሳ የኦርቶዶክስ ሲቪላይዜሽን ያነሳል። ሳሙኤል አትንግተን ያነሳዋል። ዩኒክ ራሱን ዴቨሎፕ ያደረገ ቅድም ባልከው መንገድ ዓመቱን በሙሉ ለክርስቶስ አቀዳጅቶ በዓላትንም ያከብራል። ቤተክርስቲያን የምታዘውን በዓል ነው 5 ነው የምታከብረው። ሰው ዝም ብሎ በትርፍ ያከብራል እንጂ ከሰንበቱ ውጭ አንድ የምትፈልገውን ታከብራለህ፣ ትሰራለህ፣ እርሻን ትሰራለህ። ይሄ ነው አኗኗራችን እና ደርሰንበታል። መጨረሻ ላይ ሰው ደርስበታል ነው የሚለውን አንድ ደርስበት። ነገር ግን ሲቪላይዜሽኑ ከዛ አሁን በንስሩ በኩል ተይዘው የመጡ አሉ። እኛ ሀገር ማለት ሌላ ሀገር ላይ ሩሲያ ከአሜሪካ ነው ያኛው ያተማትባል ጋር ብላስ አሜሪካ ይላል። የአሜሪካው ራዛና እኛ ጋር ነው እዚሁ ነው ያለነው። እኛ ትርክት አንዱን የምስራቅ አንዱን የምዕራብ አንዱን የሰሜን አንዱ ደቡብ እየተባለ ሁሉ ተጀምሯል። እሱ ሲቪላይዜሽን ግጭት ማለት ያ ነው። እንደዚህ ይሰጠኛል ብሎ የሚያምን ሰው ከሆነ ልታከብርለት ይገባል። በአርጉመንት ብዙዎች አንዳንድ ቲዎሪያው ከዛ ተመዞ ከንስሩ ስለሚያመጡ ነው።
ስለዚህ እኛ ሀገር ቅድም አሁን ገብርኤል ብያለሁ አይደል? ዛሬ ገብርኤል ነው የምስራች ነው የሚባሉት የፖዚቲቪቲ ቲዎሪዎች ሁሉ በሙሉ አሉን እኛ። ለምሳሌ አታሟርት የሚገርም ነው። ነገ ይሆናል ብለን ታካሽ ሰው በመንገድ አንበሳ ላይ ላልጠይቡ ሰለሞን ምንም እኮ ላይኖር ይችላል፣ ግን አለ ብሎ ቁጭ ይላል። አይ እንደ ባረግ እኮ ይሄ ቢገጥመኝስ እንደዚህ ቢሆን እንደዚህ ቢሆንስ ምን ይላል። ትፈራለህ። ዝም ብለህ ቲዎሪ ፈጥረህ አየር ላይ የለም አንበሳው አንድ ይላል ክርስትና አንዱ የሚልህ የለም ተወድቋል። ካለም ታሸንፈዋለህ። ከሶስተኛ ደግሞ ሪል አንበሳ ላይሆን ይችላል፣ አሻንጉሊት ወይ ደግሞ ጸጉሩ በጣም የበቀለ ዝንጀሮ ሊሆን ይችላል። የሰማኸው ወሬ ትክክል ላይሆን ይችላል። በዚህ ደረጃ እንኖር ነበር እስከ ተወሰነ የዛሬ 60 ዓመት ድረስ እኮ በረንዳ ዳር የለም። ስታገባ እኮ ቤት ሰርቶ ይሰጣል ሰው፣ የጎጆ መውጫ እያለ ይሰጣል። ይሄ ደግሞ ሁሉም ጋር ኢትዮጵያ ውስጥ ነው ያለው። ይዘው አንድ ምናምን አይደለም። ስለዚህ እዚህ ላይ በጎደለው ላይ ትሞልት ትቀጥላለህ እንጂ ያለውን አታጠፋው። ልታጠፋው ማችለው ኑሮ ምክንያቱም እየኖረበት ነው። ሞትን፣ ህይወትን፣ ትንሣኤን እየተረጎመበት ነው ያለው እና ከዚህ በፊት አውርቼ ያለው አንድ አውሮፓ ኢንዲቪጁዋሊዝሙ የመቶ ዝም ብሎ አጠራቀሙና እዛ ግን ጉስቁልና መጣ። የነፍስ ጉስቁልና አይረካም። ሰው ደስ አግኝቷል፣ ሁሉ ነገር ተሟልቷል፣ ግን ደስተኛ አይደለም። ለምን ደስ ያላለኝ? የመጣበት መንገድ ነው ሲስተሙ። ሰውየው ምንም አያውቅም። በቃ ብሌም አታረግም እኮ በቲያትር ውስጥ እኮ አሁን ስታይል ስንማር ትዝ ይልህ ከሆነ ይሄ ዘመን ሞደርኒቲ ላይ ብሌም የምታደርገው የለም። ለምሳሌ አሁን ኮርሙዝ ተዘጋ፣ እናንተ እዚህ ሌላ ነገር ውስጥ ገባን። ማን ነው ብሌም የምናደርገው? ካራክተር ስትስል አንታጎኒስቱን አታውቀውም። የሆነ ሲስተም ነው፣ ሲስተም አድርገውታል። በኦቴሎ ጊዜ እያጎኑ ምናምን ትላላል። በዚህኛው ዘመን ላይ እንደዚህ ብሎ እኮ አስተምረውናል። ሲስተም ነው ተብሏል። ስለዚህ ኮንፍሊክቱ ከራስ ጋር ትሆናል። እዚህ ማድረግ አለብህ እና ብዙ ሱሳይድ ምናምን ኮሚቴ የሚደረገው እንትን የለውም። በቃ ሜዳ ላይ ያስቀርቶታል። ስለዚህ ብሬኪንግ ብሬድ ሚል ጣሊያን ውስጥ መፍትሄ ብለው ያመጡት በወር አንድ የተገናኝታችሁ ዳቦ ቁርሱ እየቆራስ ጽዋ ምንለው ማለት ነው። ይህ እኮ አንድ ፈላስፋ ነው ሞኖካልቸር የሚል መጽሐፍ ላይ አንዱ መፍትሄ ያቀረቡት በወር አንድ የተገናኘ የአውሮፓ እግር ኳሱን ብቻ ወዶት ብቻ ነው። አሁን ቁማሮ ሲመጣ እንደው የበለጠ አባባሰው እንጂ ቫሊዩ ስላለው ነው፣ ሰው ስለሚያገኝ ነው። ከሰው ጋር አለው አይደል? ይሄ እንትኑ በቃ አለው እሱ ያ ስላለው ነው። ህይወትም ማለት ደግሞ ያን ማጣጣም አለብህ። ከሰራህ እንዳልክ ኮትኩተህ አድገው ምናምን ብሎ ከወፏ ተከላክለ ሲዘራም እኮ ከወፍ ከኃላፊ ጋር አብላን ነው የሚባለው። ታውቃለህ? አዎ። ተዘርቶ ከወፉ የተረፈው ይበቃኛል ነው። ችግር የለበትም ዓለም የእንትን ግን እግዚአብሔር የለም ካልን በኋላ ብዙ ነገር ከተበላሽ ባለፈው 50 እና 40 ዓመት አሁን እንደዚህ አይነት ሜንታሊቲ ውስጥ ገባን። በቃ ፈሪ በቃ እና አፕታይት ብቻ ድራይቭ የሚያደርገው የአሜሪካ እንትን ገባ እዚህ። የኛ ሲቪላይዜሽን ግን እንደዛ አይደለም። ሲቪላይዜሽን እንደዛ አይደለም። እርሻን ውደድ፣ ሂደት፣ ፕሮሰስ፣ ዘርቶ አሳድጎ ማብቃት፣ በዛ ውስጥ ስታልፍ ህይወት አለው። የጸጋዬ ገብረመድህን በቴዎድሮስ በኩል የነገርን ነገር አለ። ነገሩ አይሳካ ይላል። የሚቆጨኝ ምን ይላል? ግጥሙ ረሳሁት። ከሞከር ነው ይልቅ ያልሞከር ነው የሚቆጨኝ። ሂደት ይሰራል። ባይዘው እንትኑ ግዴታ እዛ መግባት የለብም። ስትሰራ ራሱ ትሰራበታለና እኛ ሀገር እሱ ነው እኮ ሰውነት ነው እኮ መተሳሰብ ነው እኮ አብሮ መሆን እኮ ነው። በዛ ብዬ ነው የማምነው።